ስለዚህ ስንት ኢንች ነው? 32 ኢንች ነው። ደብል ስክሪን ነው። ኦኬ ፉል ኤችዲ ነው። ዋይፋይ ይቀበላል። ፉል ኤችዲ ነው። ፍላሽ ይቀበላል። ዋስትና 2 አመት አለው። ደብል ስክሪን ነው። ኦኬ ዋጋ ስንት ነው? ዋጋ 12500 ብር። 12500 ብር። ኦኬ ኢንች እሱም 32 ኢንች ነው። ዋጋ ያው ነው። ከዛ 40 ኢንች አለ። ይሄ 40 ኢንች ነው። 40 ኢንች አዎ። ኦኬ ስንት ነው ዋጋው? 40 ኢንች ዋጋው 16000 ብር። 16000 ብር። አዎ። ይሄም ፉል ኤችዲ ነው። ፍላሽ ይቀበላል። ዋስትና 2 አመት አለው። ብራንዱ ቶሺባ። በቀጣይ በስካይ ይሄኛው 43 ኢንች ነው። ደብል ስክሪን ነው። ፉል ኤችዲ ነው። ዩኤስቢ ይቀበላል። ሁሉንም ከቲቪ ጋር ከቺፓስ ጋር ኮኔክት ማድረግ ይቻላል። ኦኬ እኛው ማለት ነው። እንደገና ደብል ስክሪን ነው። ደብል ስክሪን ነው። ዋራንቲ 2 አመት አለው። ስካይ ነው። ስካይ ዋጋ 19000 ብር። 19000 ብር። አሪፍ ነው። እሺ ያኛው ቲሲኤል 43 ኢንች ቲሲኤል 43 ነው። ዋስትና 2 አመት አለው። ፉል ኤችዲ ነው። ዩኤስቢ ይቀበላል። ዋራንቲ 2 አመት አለው። ዋጋ 20500 ብር። 20500 ብር። ስንት ኢንች ነው? 43 ኢንች። 43 ኢንች። ቲሲኤል ሶኒ ካምፓኒ የሚያስመጣው ነው። የግሎሬስ ማለት ነው። ለምሳሌ ቃው መቀየርስ አለ እዚህ? አለ እዚህ ተፈሳለ ማለት አለ። ዋጋ 23000 ዋጋ 20500 ብር። 20500 ብር። ኮማ ደማፊ ዲበሻል። ሶኒ 40 ኢንች ነው። ይሄም ፉል ኤችዲ ነው። ዋስትና 2 አመት አለው። ዋጋ 21000 ብር። 40 ኢንች ነው። ሶኒ ብራቪያ ዋጋው 21000 ብር። ኦኬ ይሄኛው ስንት ኢንች ነው? ይሄኛው ሳምሰንግ 50 ኢንች 55 ኢንች 55 ኢንች። ዋው በጣም ምርጥ ነው። እሺ እነዚህ ስማርት ነው። 4K ነው። ስማርት ሲሆን ከዋይፋይ ጋር ከብሉቱዝ ጋር ኮኔክት ማድረግ እንችላለን። ዋይፋይ ካለ ደግሞ ዩቲዩብ፣ ክሮምካስት፣ ኔትፍሊክስ ሁሉንም መጠቀም እንችላለን አለው። እንደገና 4K ሲሆን ደግሞ የፒክቸር ኳሊቲ 4 ታይምስ ነው የሚጨምረው። ከኖርማል ከኤችዲ ቲቪዎች 4 እጥፍ ነው የፒክቸር ኳሊቲ የሚጨምረው ማለት ነው። ዋራንቲ 2 አመት አለው። ይሄኛው ቃል መቀየር አለ እዚህ አለው። ዋጋ ስንት ነው? ዋጋ 56000 ብር። 56000 ብር። እሱም 55 ኢንች ነው። 55 ኢንች ነው። ሳምሰንግ ነው። ስማርት ነው። 4K ነው። ብሉቱዝ አለው። ዋይፋይ አለው። ኦኬ ዋጋ 55 ዋጋ 55000 አዲስ ሞዴል ነው። 2021 ማለት ነው። ኦኬ ኮሚሽን ኮንፊሽን። ኦኬ ታንክ ዩ። ከጀርባለስ እሱ ኤልጂ 65 ኢንች 65 ኤልጂ 65። ኦኬ ስንት ነው ይሄኛው? እሱ 85000 ብር። 85000 ብር። ከ55 ኢንች ጋር ምን ነው ልዩነቱ? የሳይዝ ልዩነት 65 ኢንች ነው። እንደገና ብራንዱ ኤልጂ ነው። ራሱ በልጂ ነው። በኤልጂ ነው። ኦኬ ሁሉም ነገር አለ። ዋይፋይ አለው። ብሉቱዝ አለው። ጋራንቲ 2 አመት አለው። ሙሉ ዋስትና ከነመጠጋገኛው ማለት ነው። ኦኬ ዋጋው 75000 85000 ብር። 85000 ብር። ኮማ ሰደተምሻል። እሺ እሱ ሳምሰንግ 65 ኢንች ነው። በከርቭድም አለው ፍላትም አለው። ዲዛይኑን ከፈለጉ ማለት ነው። እሱ ከርቭድ ነው። ፍላት ሲሆን ደግሞ ወጥ ማለት ነው። ኦኬ ስንት ነው ዋጋው? ዋጋው 83000 ብር በሱ ማለት ነው። 83000 ብር። ስንት ኢንች ነው? 65 ሳምሰንግ 65። ቀጥሎ ኤልጂ 65 አለ። ይዛለው። እሺ ስንት ነው? እሱ ኤልጂ 55 ኢንች ስማርት ነው። 4K ነው። 2021 አዲስ ሞዴል ነው። 2 አመት ዋስትና አለው። ዋጋ 56000 ብር። 56000 ብር። ኮማ ሻንቶኒ ፊጃ ከቲቪዎቹ ጋር ደግሞ አዲስ የመጡ የሚያማምር ዲዛይን ስታንዶች አሉ። ኦኬ እነዚህ ከነ ማስቀመጫው ማለት ነው። በተመጣጣኝ ዋጋ ለፈለኩት ኢንች በፈለኩት ሳይዝ አለ። እሱ ሳውንድ ባር ነው። ስንት ነው ይሄኛው? አንድ ላይ JBL በሚል ማለት ነው። ሁለቱ አንድ ላይ ነው። ሳውንድ ባር ነው። የቲቪውን ድምጽ በኦፕቲካል ኬብል አገናኝታ በዚህኛው ይመጣል። ድምጹ አሪፍ ነው የሚሆነው ማለት። ፍላሽም አለው። ብሉቱዝም አለው። ለብቻውም መጠቀም ትችላለህ። ከቲቪ ጋርም ኮኔክት ማድረግ ትችላለህ ማለት ነው። ዋስትና ይሄም 2 አመት አለው። 2 አመት አለው። ስንት ነው ዋጋው? ዋጋ 29000 ብር። 29000 ብር። ኮማድ ደምሰጋል። ቲቪ ጋርም ኮኔክት ማድረግ እንችላለን። ከፈለግን ደግሞ ለብቻው በብሉቱዝም ከስልካችን ጋር ኮኔክት ማድረግ እንችላለን። ካልሆነ በዩኤስቢ በፍላሽ መጠቀም እንችላለን ማለት ነው። የቲቪ ስታንድ ሜትር ከ50 አለ። ሜትር ከ20 ከ80 በፈለጉት ሳይዝ አለ። በቲቪያቸው መጠን ማለት ነው። ከ32 ጀምሮ እስከ 75 እስከ 85 ድረስ ቲቪ ስታንዶች አሉ። ቫኪዩም ክሊነር ነው። 2400 ዋት ነው።
21 ሊትር ነው ዋስትና ይሄም 2 አመት አለው። ስንት ነው ዋጋው? ዋጋ 11000 ብር። 11000 ብር። ሻርፕ ነው ብራንዱ ሻርፕ ነው። በዚህ ከፍ ሲል ሂታች አለ ግን ሳምፕል ላይ የለንም። ያላችሁ ይሄኛው ሲዝም ማለት አንድ ራሱ ነው ኖብል ነው እሱ ሳይዙ ይቀንሳል። ያኛው 21 ሊትር ነው 1600 ዋት ዋስትና 2 አመት አለው። ስንት ነው ዋጋው? 7500 7500 እሺ። ከፈለጉም ጂፓስ አለን። ጂፓስ ስንት ነው? ይሄኛው ሳዩና በሚል አለ። ሁለት ቋሚ ስፒከሮች አሉት ከጎንና ከጎን ማለት ነው። ባለ 3 ስፒከር ነው ቋሚ ከጎንና ከጎን ሁለት አለው። ፍላሽ አለው፣ ብሉቱዝ አለው፣ ኤፍኤም ይሰራል። 2 አመት ሙሉ ዋስትና አለው። ስንት ነው ዋጋው? ዋጋ 7500 ብር። 7500 ብር። እሱ የልብስ ስቲም ማረጊያ ስንት ነው? ልብስ ስቲም ማረጊያው 6500 በኖብል አለ፣ በፊሊፕስ አለ። ይሄም ዋራንቲ 2 አመት አለው። ኦኬ ኦኬ። የምግብ ማሞቂያ ነው ይሄኛው። ሳይዙ 20 ሊትር ነው። 20 ሊትር ነው? ብራንዱ ኤልጂ ነው። ኤልጂ ኦኬ። ዋጋ 8500 ብር። ጋራንቲ አለው? ጋራንቲ 2 አመት አለው። 2 አመት። ይሄኛውስ? ይሄኛው አካይ ይሄም 20 ሊትር ነው። 20 ሊትር ነው? 20 ሊትር። እሺ ስንት ዋጋው? ዋጋ 7500። ይሄም ዋስትና 2 አመት አላቸው ሁሉም ማለት ነው። በ20 ሊትሮች ያላቸው ተመሳሳይ ነው ዋጋቸው። 7500። ብራንድ ነው የሚለያየው። ሻርፕ አለ፣ አካይ አለ፣ ኤልጂ አለ፣ ቶሺባ፣ ክሪፕተን፣ ቤኮ ሁሉም 20 ሊትር ናቸው። 7500 ብር። ኤልጂ አሪፍ ነው ብራንዱም ቆንጆ ስለሆነ ማለት ነው። ካልሆነ ይሄኛው ብላክ ዴከር 28 ሊትር አለ። ይሄኛው ሲሆን ደግሞ ማይክሮዌቭም ያደርግልሃል ግሪልም ያደርግልሃል። ኦኬ። ይሄኛው ስንት ነው? ይሄኛው ዋጋው 13500 ብር። 13500 ብር። ሳይዱ እንደገና ብላክ ዴከር ነው። ኦኬ። ብራንዱንም የአሜሪካ ብራንድ ነው። አሜሪካ ነው? 2 አመት ሙሉ ዋስትና አለው። ሌላ ከፈለክ በዚህ በሻርፕ አለ። እኛም ምንድነው ልዩነቱ? ከዛ ማለት ነው ሳይዝ ይተልቃል። ይሄኛው ያኛው 28 ሊትር እና 20 ሊትር ናቸው። ይሄኛው ሲሆን 43 ሊትር ሳይዙ ከፍ ይላል። እንደገና ማሙቅ ብቻ ነው ግሪል አያደርግም ይሄኛው ማለት ነው። ለማይክሮዌቭ ብቻ ነው የምንጠቀመው። ይሄም ዋስትና 2 አመት አለው። ዋጋ በቃ 17000 ብር። ከዛ ሳምሰንግ አለ 40 ሊትር ማለት ነው። ይሄኛው 40 ሊትር ማይክሮዌቭም ያደርጋል ግሪልም ያደርጋል። ሁለቱም ነው የሚሰራው። እንደገና ሳይዙ 40 ሊትር ነው። ዋራንቲ 2 አመት አለው። ዋጋ 14000 ብር። በሳምሰንግ ማለት ነው። ሲቀጥል የለኛው ብላክ ዴከር ሆኖ 30 ሊትር ቅድም ዛጋ 28 ነው አይተከው ነበር። እዚህ ጋር ደግሞ 30 ሊትር ማለት ነው። ሳይዝ ነው የሚጨምረው። ኦኬ። ስለዚህ ዋጋው ይሄኛው ዋጋ 17000 ብር። 17000 ብር ከማቆዳ አፈሩ። እሺ ላይ መጨረሻ አለስ እሷ አፍትሮን 20 ሊትር ነች 7500 ብር። ኦኬ። እሺ ከላይ ያሉት ሻርፕ እና አልቪስ ሚላ ለኪችን ካቢኔት ማለት ነው። ኦፕን ኪችን ላይ ሲሆን ቢልቲን ኦቨን እና ማይክሮዌቭ የሚሆኑ ማለት ናቸው። ኦኬ። ዋጋው ሻርፑ 23000 ብር 60 ሊትር ነው። 23000 ብር። ከስር ያለው ደግሞ 60 በ60 ያኛው ኦቨን ነው ማይክሮዌቭ ሳይሆን ኦቨን ነው። ኦኬ። ያኛው ኦቨን ነው። እሱ ኦቨን ነው። ኦፕን ኪችን ላይ ቢልቲን ሆኖ የሚቀበር ማለት ነው። 60 በ60 ነው ሳይዙ። 2 ፓትር አለው፣ ፋን አለው፣ ግሪል አለው። ሁሉንም መጠቀም ይቻላል። ዋስትና እሱም 2 አመት አለው። ዋጋ 26000 ብር። ኦቨን ነው ማይክሮዌቭ ሳይሆን ኦቨን። የእቃ ማጠቢያ ናቸው። ኢትዮጵያ ውስጥ እቃ ሞልቷል ማለት ነው? ሞልቷል። በሽ ነው። እሺ በሚዲያ አለ፣ ሱፐር ጀነራል አለ፣ የሳህን አለው፣ የማንኪያ ሹካ፣ ቢላ፣ ድስቶችን፣ ክዳን ሳህኖችን እንዳለ ያጥባል ማለት ነው። ሳይዙ ስታንዳርድ ነው 60 በ60 ማለት ነው። ሁሉም የሚመጣው 60 በ60 ስታንዳርድ ነው ሳይዛቸው ማለት ነው። ብራንድ ከፈለክ ሚዲያ አለ፣ ሱፐር ጀነራል አለ፣ ዌስት ፖይንት አለ፣ ካንዲ አለ። ብራንድ ይሄኛው ሚዲያ ለምሳሌ 34000 ብር። 34000 ጋራንቲ 2 አመት አለው ሙሉ ዋስትና ማለት ነው። ማንኛውም ብልሽት። ሱፐር ጀነራል አለ የቱርክ ነው። ይሄኛው 43000 ብር። 43 ጋራንቲ ሁሉም 2 አመት አላቸው። ዌስት ፖይንት አለ፣ ካንዲ አለ። ዌስት ፖይንት የፍራንስ ነው። እሱ 41000 ብር። ሌትር የላቸውም 60 በ60 ስታንዳርድ ነው ሳይዛቸው። ከዛ የሚያጥቡት ሳህን አለ፣ ማንኪያ አለ፣ ሹካ አለ፣ ድስት፣ ክዳን ሳህን ሁሉንም ያጥባል ማለት ነው። ስለዚህ ዋጋው እኩል ነው ሁሉም 41000 ብር። ተሸሩን አየን። ይሄኛው የካንዲ ሜዲን ኢጣሊ ነው። ይሄኛው ዋራንቲ 2 አመት ሙሉ ዋስትና አለው። ይሄም እንደሌሎቹ የሳህን የብርጭቆ የምናምን ማጠቢያ ነው በቃ። ስለዚህ ለምሳሌ እስከ ክፍለ ሀገር ድረስ እንልካለን።
ችግር የለውም። ከ2 አመት ሙሉ ዋስትና ጋር ማለት ነው። የራሱ የዋስትና ካርድ አለው። ዋሽንግ ማሽን ነው ይሄኛው እንደ አውቶማቲክ ነው እንዴ? አውቶማቲክ በኤልጂ 10.5 ኬጂ ማለት ነው። ኦኬ ይሄ ደግሞ በጣም ኃይለኛ ነው። ይሄኛው ከዋይፋይ ካለም ከስልካችን ጋር ኮኔክት ማድረግ ይቻላል። ዋው ገራሚ ነው አንቺ። ይሄ አንደኛ ነው። እንደገና ልብስን አጥቦ ከጨረሰ በኋላ ስቲም አድርጎ ነው የሚያወጣው። እንደዚህ እንደተጨማደደ አይደለም የሚያወጣል። ቀጥ አድርጎ እንደተተኮሰ ማለት ነው። ስቲም አድርጎ ነው የሚያወጣል። ይሄ ዋስትና አያስፈልግም። አውጥቶ ቀጥታ ንፋስ አስነክቶ መልበስ ብቻ ነው። ኦኬ በዚህ 10 አመት ለሞተሩ ዋስትና አለው። 2 አመት ለቦዲው አለው ማለት ነው። 10 አመት ቴኒራ ለሞተሩ ይሄ ግዴታ ነው። ዋስትና አለው። 2 አመት ለቦዲው አለው። ከለር በነጭ አለ፣ በሲልቨር አለ፣ በፈለጉት ከለር አለ። ስንት ነው ዋጋው እነዚህ? ይሄኛው ዋጋው 57,000 ብር። ዋይፋይ ከስልክ ጋር ኮኔክት መሆን ይቻላል። ዋው በጣም አሪፍ ነው። አንደኛ ነው። እሺ እነዚህስ? በቃ ይሄ አንድ አይነት ነው። ከለር ነው፣ ሲልቨር ከለር ነው እንጂ አለ። እንደገና 8 ኪሎ ይሄኛው 10.5 ኬጂ ነው። 8 ኬጂም አለው። ኪሎ የሚቀንስ ማለት ነው። ኪሎ ተቀንሶ ዋጋው ይሄ ኪሎ ተቀንሶ ኪሎ ሲቀንስ ዋጋም ይቀንሳል እንጂ ፈንክሽናቸው ሁለቱም አንድ አይነት ናቸው። 8 ኬጂ ነው። ዊዝ ስቲም ነው። አሪፍ ነው። እሺ ስንት ነው ይሄኛው? ይሄኛው 39,000 ብር። ከዚህ ኪሎ የሚቀንስ የለም። 8 የመጨረሻው ኪሎ ነው። ከፈለጉ 8 አለው፣ 10 አለው፣ 20 ኪሎም አለው። ከፈለጉ ከፍ የሚል ለሆቴል እዚህ ለገስታውስ ምናምን ከፈለጉ ከፍ የሚል አለው። 20 ኪሎን ያንን አንሳላቸውና እንደዛው ጋራንቲ ማለት አለው። 10 አመት ለሞተሩ አለው፣ 2 አመት ለቦዲ አለው። ስቶቭ ይሄኛው የጣሊያን ነው። ኢንዴስት ሜዲን ኢጣሊ ነው። ሜዲን ኢጣሊ ነው። ሳይዙ 60 በ90 ነው። 2 ኤሌክትሪክ አለው፣ 4 ጋዝ አለው ማለት ነው። እንደገና ይሄኛው ስቴንለስ ስቲል ነው። በሽቦ ምናምን ቢታጠብ የሚለቅ ከለር አይደለም። ኦሪጂናል ነው ይሄኛው። ቢፈገፈግ ምናምን የሚለቅ ከለር አይደለም። ከስር ኦቨን አለው፣ 2 ባትሪ አለው። እቺ ግሪል አለቻት የአሮስቶ መስሪያ ማለት ነው። እና ራሱ ላይ ታይመር አለው። ሲጨርስ ራሱ ኦፍ ያደርጋል የተሰጠውን ታይም ሲጨርስ ማለት ነው። እነዚህ ዋጋስ ነው? ይሄኛው ዋጋ 56,000 ብር። 56,000 ሜዲን ኢጣሊ ነው ኦሪጂናል ማለት ነው። ይሄኛው ደግሞ ለፕሮፊል ይሄኛው የቱርክ ነው። ይሄኛው ሳይዙ 60 በ60 ነው። እዛ ጋር ያሳያችሁ 60 በ90 ነበረ። ይሄኛው 60 በ60 ማለት ነው። 2 ጋዝ 2 ኤሌክትሪክ ነው። 2 ጋዝ 2 ኤሌክትሪክ። እሺ ይሄኛው ለጋዙ ሴንሰር አለው። አደጋ መቆጣጠሪያ ማለት ነው። ለኩሰን እንኳን ረስተነው ብንሄድ ምንም አደጋ አይደርስም። ራሱ ሊንክ ማድረግ ይችላል፣ መመለስ ይችላል። እና 2 ጋዝ 2 ኤሌክትሪክ። ከስር ኦቨን አለው፣ 2 ፓትር አለው፣ ፋን አለው፣ ግሪል አለው። ዲጂታል ታይመር ነው ያለው ይሄኛው ማለት ነው። እንደገና ይሄኛው ስቴንለስ ስቲል ነው። በሽቦ ምናምን የሚታጠብ የሚለቅ ከለር አይደለም። ዋራንቲ 2 አመት አለው፣ ሙሉ ዋስትና ማለት ነው። 2 አመት አለው። ይሄኛው አልፋ በሚለው ነው። ይሄም 60 በ60 ነው። 2 ጋዝ 2 ኤሌክትሪክ ነው ይሄኛው። እሺ 2 ጋዝ 2 ኤሌክትሪክ። ይሄም ከስር ኦቨን አለው። ኦቨን አለው፣ 2 ፓትር አለው፣ ፋን አለው፣ ዲጂታል ታይመር አለው። ታይሙ ሲጨርስ ራሱ ኦፍ ያደርጋል የተሰጠውን ታይም ሲጨርስ ማለት ነው። ኦኬ ራሱ ይዘጋል። 2 ጋዝ እና 2 ኤሌክትሪክ። በዚህኛውም አለ ኖቫ በሚለው ሴራሚክ ነው፣ መስታወት ነው። 4ቱም ኤሌክትሪክ ነው ይሄኛውም ማለት ነው። ከስር 2 ፓትር አለው፣ ፋን አለው፣ ግሪል አለው። ራሱ ላይ ታይመር አለው። ይሄን ታይመሩ ሲጨርስ በኖቫ ይሄ ሜዲን ቱርኪ ነው። 4ቱም ኤሌክትሪክ ነው። ይሄም ከስር ኦቨን አለው፣ 2 ፓትር አለው፣ ፋን አለው፣ ግሪል አለው፣ ታይመር አለው። ይሄም ታይመሩ ሲጨርስ ራሱ ኦፍ ማድረግ ይችላል ማለት ነው። ስንት ነው ዋጋው? ይሄኛው ዋጋ 28,500 ብር። 28,500 ብር። ከስተመር እዚህ ከመጣ ይቀንሳል? ቅናሽ ነው። ይሄኛው 60 በ60 ነው። በስቶቡ ሳይዝ ማለት ነው። ለዚህኛው ለኦቭኑ ከኦቭኑ የሚወጣውን ሽታ ጭስ ይሰበስባል። ሽታውን ማለት ነው። ከፈለገ እዛው ማስቀረትም ይችላል፣ ወደ ውጭ እንዲወጣ ማድረግ ይችላል። ሁለቱም አማራጭ ነው የሚጠቀመው። ቦታ ካለው የተሰራለ ኦፕን ኪችን ላይ ሲሆን የተሰራለት ቦታ ከሆነ ጭሱን እዛው ማስቀረት ይችላል፣ ካልሆነ ወደ ውጭ እንዲወጣ ማድረግ እንችላለን። ሁለት አማራጭ ነው ያለው። የኛም ሆኖ ደግሞ 4ቱም ኤሌክትሪክ አለው። በዚህ ነው እዛ ጋር ያለው ማለት ነው። አንሳውና ይሄኛው 8,500 ብር 500 ብር። እንደገና ሳይዝ አለው። ምድጃቸው 90 በ60 ለሆኑ ሰዎች ሳይዝ አለው። ይሄኛው 90 በ60 በምድጃችን ልክ ነው የምናደርገው። 60 በ60 ከሆነ ሳከሩን የምናደርገው 60 በ60 ነው። ምድጃችን 60 በ90 ትልቁ ከሆነ ደግሞ ሳከሩ የሚሆነው 90 በ60 ነው ማለት ነው። ሳይዝ አለው።
ኦኬ ሳይዛለ ስለዚህ ይሄን ዋጋ ስንት ነው? ይሄን 11000 ብር። በዚህ ስልክ ከነሱ ጋር ኮንታክት ማድረግ ትችላላችሁ። gatiin ammoo kan durirra amma dabale jiraachuu. Kanaaf namoonni gartee meeshaa kana feetan keessan dhuftanii biizii godhuun taane bilbila jaraa isa kana isaan wajjin gartee gatii fi waa hunda gartee xumurtan booda yoo gartee kan naqunnamtan ta'e ani meeshaa kana bakka feetan ganda keessan bakka feetanitti gartee akka isiniif ga'u haala isiniif mijeessaa jechuudha. Galatoomaa baay'ee isin jaalladha baay'ee isin kabajna. Bye.